መች መከለቃል የሚታይና ሚሻገር ሆኗል ከስጋና ከደም ከራስ ተስማምቶ ቃል ባህል ሆኗል በተግባር ታይቶ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ የጸና በቃሉ በብሩ እይታ ደቂቃን ተጠቅሞ ዘውትር እየሰራ ለቃል ኪዳን ቆሞ ይኸው ተበሰረ 5 ክረም ጠባ ሲያለብስ ለወገኑ የልማቱን ካባ ሲያለብስ ለወገኑ የልማቱን ካባ ሲያለብስ ለወገኑ የልማቱን ካባ ትናንት በወረሰው የዘመን አዙሪት ሲፈትን የኖረ በቀንና በሌት ያልቆመ በችግር ጸንቶ በፈተና ነገን አሻጋሪ ዛሬም ብልጽግና የጸና በቃሉ የጸና በቃሉ ክቡር አቶ ተመስገን ጥሩነህ የብልጽግና ፓርቲ ምክትል ፕሬዝዳንት፣ ክቡር አቶ አደን ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንት፣ የተከበራችሁ የማዕከላዊ ኮሚቴ አባላት፣ የተከበራችሁ የሥራ አስፈጻሚ ኮሚቴ አባላት፣ ክቡር ዶክተር ሙላቱ ተሾመ የቀድሞ የኢፌዴሪ ፕሬዝዳንት፣ ክቡር አቶ ደመቀ መኮንን የቀድሞ የኢፌዴሪ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት፣ የተከበራችሁ የእህት ፓርቲ ተወካዮች፣ የተከበራችሁ ተፎካካሪ ፓርቲ ተወካዮች፣ የተከበራችሁ የአገር ሽማግሌዎች፣ የተከበራችሁ ተጋባዥ እንግዶች እንዲሁም የኢትዮጵያን ብልጽግና እውን ከማድረግ አንጻር ከፍተኛ ሚና ያላችሁ የአርሶ አደር፣ የባለሀብት፣ የወጣቶች፣ የሴት ተወካዮች በሙሉ እንኳን ለዚህ ታሪካዊ ቀን በሰላም አደረሰን አደረሳችሁ። በኢትዮጵያ የፓርቲ ፖለቲካ ታሪክ በጣም አጭር ነው። 60 ዓመት ያልሞላው ታሪክ ነው ያለው። ላለፉት 60 ዓመታት በኢትዮጵያ ውስጥ የፓርቲ ፖለቲካ ሀሁን ስንጀምር ብልጽግናን እስከፈጠርንበት ጊዜ ድረስ ያሉ ድካሞች፣ ስንክሳሮች፣ ውድቀቶች፣ ልንሻገራቸው ያልቻልናቸው ድካሞች አንድ ፓርቲ ለውጥ ፈጣሪ ብቻ ሳይሆን ለውጥ መሪ መሆኑን አለመገንዘባችን ነው። ለውጥ መፍጠር ብቻውን ለውጥ ለመምራት የሚያስችል ብቃት እስካልፈጠረ ድረስ የተሟላ የፓርቲ ህልውና አይኖረውም። ለውጥ መፍጠር ማለት ስላለው ችግር አብዝቶ መናገር፣ ስላለው ድካም አብዝቶ መናገር፣ ስላለው ውድቀት አብዝቶ መናገር ብቻ ሳይሆን መፍትሄም ማፍለቅ ይጠይቃል። የምንጠላውን አብዝተን መውቀስ ብቻ ሳይሆን የምንፈልገውን የምንወደውን ነገርም አሳስረን ማስቀመጥ፣ ማሳየት፣ ማመላከት ይጠይቃል። ኢትዮጵያ ውስጥ ላለፉት 50-60 ዓመታት የነበረን የፓርቲ ፖለቲካ ልምምድ የምንጠላውን አብዝተን መውቀስ፣ ልናፈርስ ልንድ የፈለግነውን ነገር አብዝተን በብዙ ማስረጃ መክሰስ እንጂ ልንገነባ የምናስበውን ልናመጣ የምንፈልገውን ለውጥ ማመላከት ላይ ውስንነት ነበረብን። ብልጽግና ሊያፈርስ የሚፈልገው በጣም በርካታ ኋላ ቀር አሰራሮችና ልምምዶች ኢትዮጵያ ውስጥ አሉ። ነገር ግን ያ ሊያፈርስ የሚፈልገውን ነገር ማፍረስ ብቻ ሳይሆን አልቆ መገንባትንም አስቀድሞ የሚያስብ ነው።
ፒያሳን ማፍረስ ሳይሆን ፒያሳን አልቆ መገንባት የብልጽግና መለያው ነው። የአንድ ፓርቲ አስኳሉ ሐሳብ ነው። የደረጃ ሐሳብ የሌለው ፖለቲካ ፓርቲ የፈለገውን ማፍረስ ቢችልም ለውጥ መፍጠር ቢችልም ለውጥ ለመምራትና የሚያልመውን ለመትከል ይቸገራል። ብልጽግና ፓርቲ በኢትዮጵያ የፖለቲካ ፓርቲ ታሪክ ውስጥ ለመጀመሪያ ጊዜ ሀገር በቀል የሆነ እሳቤ ነድፎ የመጣ ፓርቲ ነው። በጣም የሚያሳዝነው ጉዳይ ብልጽግና ለኢትዮጵያ ፍቱን መድኃኒት መደመር ነው ብሎ ሐሳብ ይዞ ሲመጣ ላለፉት 6 ዓመታት አሁንም ከሳሽ እንጂ አማራጭ ሐሳብ ይዞ የመጣ ግለሰብ፣ ቡድን፣ ፓርቲ አላየንም። ነገር ግን በተቀዱ እሳቤዎች ላለፉት በርካታ ዓመታት የገጠሙንን ችግሮች ስለምናቅ የኢትዮጵያ ተፎካካሪ ፓርቲዎች አማራጭ ሀገር በቀል ሐሳብ ቢያቀርቡ ብልጽግና ለመማር ዝግጁ መሆኑን ከወዲሁ ለመግለጽ እወዳለሁ። ምክንያቱም ሐሳብ የለሽ ፖለቲከኞች፣ ሐሳብ የለሽ ፓርቲዎች ለአጭር ጊዜ ድል የረጅም ጊዜ መከራን ያመጡብናል። ለታክቲካል ድል ስትራቴጂክ ሽንፈትን ያስከትሉብናል። ሐሳብ የነጠፈበት አካባቢ ማፍረስ ቢቀልም መልሶ መገንባት ግን ፈተና ይሆናል። ለዚህም ነው አማራጭ ሐሳብ በሌሎች ፖለቲካ ፓርቲዎች ቢፈጠር ቢፈልቅ የተቀዳ አይደለም፣ ሀገርኛ ብልጽግና ለመማር ዝግጁ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። አንድ ፓርቲ ሐሳብ ከነደፈ በኋላ ሐሳቡን የሚያንሸራሽርበት የሚያጎለብትበት ጉባኤ ያስፈልገዋል። ብልጽግና በዚህ መልክ ጉባኤ ለሁለተኛ ጊዜ የሚያዘጋጅበት ዋናው ምክንያት በዚህ ጉባኤ እስከ ባለፈው ቀን ድረስ የመጣንበት ጉዞ አብቅቶ አዲስ የምንጀምረውን ጉዞ ሊያስኬድ የሚችል ሐሳብ፣ ያን ሐሳብ ደግሞ በእውቀት ተገንዝቦ ሊመራ የሚገባውና የሚችል አመራር እንዲሁም አመራሩና ሐሳቡን አሰናስሎ ውጤት የሚያመጣ አሰራርና ደንቦች በጉባኤ መጽደቅ ስላለባቸው አሁን ተወያይተን ተመካክረን የምናፈልቀው ሐሳብ ለሚቀጥሉት ዓመታት ኢትዮጵያ የምትጓዝበትን መንገድ የሚቀይስ ስለሆነ በዚህ ጉባኤ ሐሳብ ማፍለቅ፣ ሐሳቡን ሊመሩ የሚችሉ አመራሮች መምረጥ፣ አሰራር መንደፍ ብቻውን በቂ አይደለም። ከዚህ ጉባኤ የሚጠበቀው አንድ ቁልፍ ነገር በጉባኤው ሂደትም በውጤትም ዴሞክራሲያዊ አሳታፊ መሆኑን እርግጠኛ መሆን ያስፈልጋል። ሁላችሁም እንደምታውቁት በልበ ሙሉነት መናገር የምችለው በኢትዮጵያ የፓርቲዎች ጉባኤ ታሪክ መላው የኢትዮጵያ ብሔር ብሔረሰብ ተወካይ ኖሮት የሚደረግ ጉባኤ የብልጽግና ጉባኤ ብቻ ነው። ይህ አካታችነት፣ አሳታፊነት ዴሞክራሲያዊ በሆኑ የሐሳብ መንሸራሸሮች ዳብሮ ብቃት ያላቸው አመራሮች ከሁሉም የኢትዮጵያ ጫፍ እንዲመረጡ አድርጎ አሰራር ቀይሶ በተለመደው መንገድ ተደምሮ አንድ ሆኖ የወጣ እንደሆነ የሚቀጥለው የኢትዮጵያ ምዕራፍ ስኬታማ እንደሚሆን ከባለፈው ታሪካችን መማር፣ መገንዘብ፣ ማስተዋል አንቸገርም። ለዚህም ነው ሁለተኛው የፓርቲያችን ጉባኤ ከቃል እስከ ባህል ያለው። ምን ማለት ነው? ከቃል እስከ ባህል ስንል ያላችሁ እንደሆነ ሐሳብ በቃል ይነገራል፣ በመጽሐፍ
በሰነድ ይሰነዳል፣ በተግባር ይገለጣል። ነገር ግን ይህ ሐሳብ በድግግሞሽ ውስጥ በልምምድ ውስጥ ባህል ይሆናል። ባህል ምን ማለት ነው? ልማድ፣ እሴት፣ ትዕምርት፣ ካለማንም ጎትጓች፣ ካለማንም ቀስቃሽ በራስ ፈቃድ የሚከወን ነገር ባህል ይባላል። ባለፉት ዓመታት ጽዱ ኢትዮጵያን መፍጠር አለብን፣ በየመንገዱ ቆሻሻ መጣል መጸዳዳት የለብንም ብለን በጋራ ስራ መጀመራችን ይታወቃል። ይህ ነገር ግን ባህል ሆኖ እያንዳንዱ ሰው ሶፍት መጣል፣ ቆሻሻ መጣል፣ መኪና እየነዳ ከመኪና ውስጥ ላስቲክ መጣል እስኪጠየፍ ድረስ ዘመቻ እንጂ ባህል አይደለም። ከዘመቻ ወጥቶ የዕለት ተዕለት ካለ መካሪ ካለ ቆስቋሽ ልምምድና ክንውን እንዲሆን ባህል መፍጠር ያስፈልጋል። በጓሮ ምግብ ማምረት፣ ግድግዳዎቻችን ላይ ምግብ ማምረት በዘመቻ መልክ ስራ ጀምረናል። ዘመቻ የአንድ ወቅት ነው። ባህል በተደጋጋሚ የሚከወን ተግባር ስለሆነ የሁሉም ኢትዮጵያዊ ባህል መሆን ይጠበቅበታል። ተፈጥሮን አለማወክ፣ ውሃ አለማቆሸሽ፣ ዛፍ አለመቁረጥ፣ ተራራ አለማራቀት በዘመቻ የጀመርናቸው ስራዎች ልምምድ ሆነው ባህል መሆን አለባቸው። ከሁሉ በላይ በፍጥነት ፕሮጀክቶች ጀምሮ መጨረስ እየመጣ ያለው አዲሱ ልምምድ ባህል መሆን አለበት። ብልጽግና ባህል ማድረግ አለብን፣ ባህል መፍጠር አለብን ሲል ምን ማለት ነው? አንደኛ ብልጽግና ባህል መሆን አለበት ከሚላቸው 5 አንኳር ጉዳዮች አንደኛው ማወቅ ነው። ሀገርን በቅጡ ማወቅ፣ ህዝቡን፣ ባህሉን፣ ቋንቋውን፣ ስነ ምግባሩን በወግ በትክክል ማወቅ፣ የኢትዮጵያን ጸጋ ማወቅ፣ የኢትዮጵያን ተፈጥሮ ማወቅ። ብዙዎቻችን ከተወለድንበት መንደር ያለፈ እውቀት ሳንይዝ ነው ኢትዮጵያ የምንለው። ኢትዮጵያን በቅጡ ስናቅ ተዝቆ የማያልቅ ሀብት ያላት የምታጓጓ እንኳን ልንጋደልባት ሰርተን የማንጠግባት አገር መሆኗን መገንዘብ እንድንችል ሀገራችንን፣ ህዝባችንን ማወቅ አስፈላጊ ነው። ብዙዎች የኢትዮጵያን የተለያዩ ክፍሎች ካለመገንዘብ ካለማወቅ በቀላሉ ኢትዮጵያን እንዳሻቸው ማድረግ የሚችሉ ይመስላቸዋል። ያ ኢትዮጵያ ዛሬ የለም። ዛሬ ያለው ኢትዮጵያ በእኩልነት፣ በዲሞክራሲ፣ በመከባበር፣ በወንድማማችነት ስሜት ብቻ ለጋራ ህልምና ራዕይ የምንሰራበት እንጂ አንዱ ሌላውን ተጭኖ አንዱ ከሌላው ዘርፎ የሚሄድበት ሁኔታ ኢትዮጵያ ውስጥ ከእንግዲህ መከወን የሚቻል ተግባር ስላልሆነ ኢትዮጵያን በቅጡ ማወቅ የመጀመሪያው ተግባር ይሆናል። ሁለተኛው ማላቅ ነው፣ ማሻሻል ነው። ያለንን የተሰጠንን ጸጋ ማወቅ ብቻ ሳይሆን ማላቅ። ጣና ነበረ፣ ጎርጎራን መጨመር። ፋሲል ነበረ፣ አሸብርቆ አምሮ እንዲታይ ማድረግ። አባጅፋር ነበረ፣ ይበልጥ ልቆ እንዲታይ ማድረግ። አላላኬላ ነበረ፣ ኢትዮጵያውያን እንደዚህ የሚባል ስፍራ አለ ወይ ብለው ለማየት ለማወቅ እንዲጓጉ አልቆ መስራት ያስፈልጋል። ማላቅ ካልቻል ያለንን ማወቅ ብቻውን አያሻግረንም። ሶስተኛው መፍጠር ነው። መፍጠር በተለየ መንገድ ማየት ነው። በተለምዶ ከምናየው መንገድ ባሻገር በአዲስ መልክ በአዲስ መነጽር መመልከት መቻል ነው። ማየት ብቻ ሳይሆን በጭንቅላት ጨርሶ መጀመር ነው። በጭንቅላት ያልጨረስነውን ጉዳይ ብንጀምር እንደተለመደው የሚጓተት የማያልቅ ስራ ስለሚሆን ጨርሰን መጀመር የመፍጠር አካል ነው። በመፍጠር ውስጥ ሊሰመርበት የሚገባው ሌላው አንኳር ጉዳይ ለወል ጥቅም፣ ለጋራ ራዕይ፣ ለብሔራዊ ጥቅም መጀገን ነው። ለግል ጥቅም አይደለም፣ ለሌብነት አይደለም፣ ለኢትዮጵያ ጥቅም ሪስክ መውሰድ ያስፈልጋል፣ መጀገን ያስፈልጋል። በተለመደው መንገድ ከሄድን መፍጠር የሚለው ሐሳብ ሙሉ በሙሉ ሊከወን ስለማይችል
ለጋራ ጥቅም መጀገን የመፍጠር አካል ሆኖ መወሰድ ይኖርበታል። አራተኛው መፍጠን ነው። ጊዜ የለንም። ብልጽግና እስከሚቀጥለው ምርጫ ድረስ 1 ዓመት ብቻ ነው ያለን። መተኛት አንችልም። የተሰጠን ኮንትራት 5 ዓመት ነው። በ5 ዓመት የበቃ የሚታይ የሚጨበጥ ፍሬ ካለን ሌላ 5 ዓመት እናገኛለን። ሌላ 5 ዓመት ለማግኘት ግን ዛሬ ጊዜ የለንም ብለን የምንሮጥ ቀን ከሌት የምንሰራ በውጤት የምናምን ጀምረን የምንጨርስ ተናግረን የምንፈጽም መሆን አለብን። ጊዜ የለኝም በሚል ስሜት ፈጥነን የማንከውን ከሆነ ኢትዮጵያ በተለመደው መንገድ ትጓዝ ይሆናል። በልጽጋ ለዓለም ለአፍሪካ አርያ መሆን ግን አትችልም። አምስተኛው ማስተሳሰር ነው። ህዝብን፣ ሐሳብን፣ ውጤትን የተለያየ ዶት ማስተሳሰር ያስፈልጋል። ክቡራትና ክቡራን አዲስ አበባ ላይ ጀመርናቸው ለውጦች ከዚህ ቀደም ለበርካታ ወንድምና እህቶቻችን ገለጻ ማድረግ ማስረዳት ይኖርብናል። ምክንያቱም ዶት ብቻ ነበር። አሁን ንግግር አያስፈልግም። ከአንድ ጫፍ ሌላ ጫፍ የሚሄድ ሰው ለውጡን ያየዋል፣ ይዳስሰዋል። ኢትዮጵያውያን እንኳን ማድነቅ ገና መለማመድ ያለብን ባህል ቢሆንም ከእህት ፓርቲዎች መካከል ዛሬ አንድ ለዚህ ጉባኤ የመጡ ወንድም አግኝቼ ነበር እና የዛሬ 4 ዓመት አዲስ አበባ መጥቼ ነበር አሉ። አዲስ አበባን ሪኮግናይዝ ማድረግ በማያስችል ደረጃ ተለውጣለች አሉ። ግን መለውጧ ሳይሆን የገረመኝ አሉ በዚህ አጭር ጊዜ ውስጥ ከተማ እንዲህ ለመስራት ይቻላል ወይ የሚለው ጉዳይ እኔም ጓደኞቼም እየተነጋገርንበት ነው አሉ። ባለፉት ጥቂት ዓመታት የተጓዝንበት የመጀመሪያው የብልጽግና ጉዞ ምዕራፍ 1 የመነሳት ዘመን ነበር። ከጥልቅ እንቅልፍ ከብዙ ዕዳ መንቃት መነሳት የጀመርንበት ዓመት ነበር፣ ምዕራፍ ነበር። በዚህ ምዕራፍ የታሰረ ይፈታ፣ የተሰደደ ይመለስ፣ ያኮረፈ ይታረቅ፣ የተባረረ ከመከላከያም ከዩኒቨርሲቲም ይመለስ፣ የተከፋፈለ በኦርቶዶክሱም በእስላሙም ይደመር፣ አቧራ ይራገፍ፣ ጸጋ ይገለጥ፣ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ይሄ የመነሳት ዘመን ልክ አውሮፕላን ስትሳፈሩ ያለው አይነት ስሜት ነው። ልክ ስትቀመጡ አብራሪው ቀበቷችሁን አጥብቁ ልንነሳ ነው ይላችኋል። ብዙ ማስጠንቀቂያ፣ ብዙ ገለጻ፣ ብዙ ማስተማሮች አሉ። ከዚያ ስንነሳም መሬት ላይ ስለሆን መንገጫገጮች አሉ፣ ድምጾች ይሰማሉ። ሲያኮበክብ ብቻ ሳይሆን ሲነሳም ከፍተኛ ድምጽ ያወጣል። ከፍታውን ከያዘ በኋላ ቀበቷችሁን ፍቱ፣ ሪላክስ አድርጉ ይባላል። የመጀመሪያው የመነሳት ምዕራፍ አብቅቶ አሁን በዚህ ጉባኤ የሚጸድቀው ሁለተኛው ምዕራፍ የማንሰራራት ዘመን ነው። የማንሰራራት ዘመን የቁልቁለት ጉዞ፣ የጎንዮሽ ጉዞ የሚያበቃበት ማለት ነው። በአንደኛው ጉባኤያችን በቂ ስንዴ ማምረት ይኖርብናል፣ ከውጭ ስንዴ ማስገባትን ማቆም አለብን፣ ኤክስፖርት ማድረግ አለብን፣ ህዳሴን መጨረስ አለብን፣ የኢትዮጵያን ኢኮኖሚክ ሪፎርም መጀመር አለብን ብለን ነበር። ከዚህ ጉባኤ በኋላ በሚቀጥሉት ወራት እነዚያ የተነጋገርንባቸውን ጉዳዮች የምናስመርቅበት፣ ሪቫን የምንቆርጥበት፣ አሻራ የምናስቀምጥበት፣ ኢትዮጵያ
ኢትዮጵያ የጀመረችውን ለማስቆም ከግራ ከቀኝ ከውስጥ ከውጭ ጥረት ቢደረግም ጨክነን ጨርሰን ለኢትዮጵያ ሕዝብ ብስራት የምናበስርበት ዘመን ከፊታችን ባሉት ወራቶች የሚገለጥ ይሆናል። ግሪኮች አንድ አባባል አላቸው። አንድ ሰው አንድን ወንዝ ከአንድ ጊዜ በላይ ሊሻገረው አይችልም ይላሉ። ምክንያቱም ወራጅ ወንዝ አንዴ ስትሻገሩት ያልፋል። ስለማይቆም ያን ወንዝ ያን ውሃ ደግሞ መሻገር አይቻልም ይላሉ። የብልጽግና የማንሰራራት ዘመን አንዱ ዋነኛ አሳሪ ቃልና የተግባር ምንጫችን የሚሆነው በዚህ ዓመት ያየነውን የኮሪደር ልማት በሚቀጥለው ዓመት ስትመጡ አታዩትም። በዚህ ዓመት ያያችሁት ፕሮጀክት በሚቀጥለው ዓመት አታዩትም። ጨርሰን አስውበን አሳምረን አልቀን በአዲስ መልክ ታዩታላችሁ እንጂ የዘንድሮውን በሚቀጥለው ዓመት አንደግመውም። ያ ውሃ ተሻግሯል። ከተሞቻችን፣ ፕሮጀክቶች፣ ሰርቪስ ተቋማት አሁን ካላቸው ቁመና፣ ውበት፣ ብቃት፣ ውጤት በላይ ልቀው በሚቀጥለው ዓመት ይታያሉ። ይህንን ለማድረግ ይህ ጉባኤ በቂ ሐሳብ ማፍለቅ፣ የተሻለ አመራር መምረጥ፣ አሰራር መቀየስ፣ የሥራ ባህልን ማዳበር፣ ለነዚህ ወሳኝ ሐሳቦች የጋራ ውሳኔ ማሳረፍ ይጠበቅበታል። እንደሚያደርግም ከፍተኛ እምነት አለኝ። ክቡራትና ክቡራን፣ ብልጽግና ትልቅ ተቋም ነው። በአፍሪካ 15.7 ሚሊዮን አባል ያለው ፓርቲ የለም። በዓለም ላይ ከፍተኛ ቁጥር ያላቸው ፓርቲዎች በህንድና በቻይና ይገኛሉ። በህንድና በቻይና ያሉ ፓርቲዎችም ቢሆኑ ቁጥራቸው 100 ሚሊዮን ገደማ የሚደርስ ቢሆንም ካላቸው ፖፑሌሽን አንጻር እኛ ካለን ፖፑሌሽን አንጻር ሲታይ ብልጽግና ከፍተኛ ቁጥር ያለው ፓርቲ ነው። ይህንን ከፍተኛ ቁጥር ያለው ፓርቲ በወጣት የተሞላ ፓርቲ ለኢትዮጵያ የብልጽግና መሰረት እንዲጥል እኛ መስዋዕት ሆነን እኛ እንደ ሻማ ቀልጠን ልጆቻችን ችግርና መከራ ዕዳን እንዳይወርሱ ካላደረግን በቀር ቁጥሩ ብቻውን ትልቅነትን አይናገርም። ትልቅነታችን በስራና በውጤት የሚታይ ስለሆነ ይህ ትልቅ ተቋም፣ ትልቅ ሐሳብ ያለው ተቋም፣ ጅማሮ ውጤት ማሳየት የጀመረው ተቋም ለልጆቻችን ምንዳን፣ ለልጆቻችን ብልጽግናን፣ ለልጆቻችንን መስጠትን ማስለመድ መሰረት መጣል ይጠበቅብናል። መለመን የበቃው መስጠት የጀመረ፣ መቆሸሽ የበቃው ለጽዳት ምልክት የሆነ፣ መጀመር ብቻ ሳይሆን መጨረስ የተለማመደ ለብልጽግና አስተማማኝ ፋውንዴሽን የጣለ ፓርቲ መሆን ይኖርብናል። ያንን ካደረግን የብልጽግና ፓርቲ አባላት አሁን ያለውን የፖለቲካ ጩኸት እንዳትመለከቱ። ከፊታችን አስደማሚ ዘመን ነው ያለው። እያደጉ ያሉ ልጆች ብልጽግና ምን አይነት መሰረት እየጣለ እንዳለ ያውቃሉ። የኛ ፌት የኛ ውጤት የሚወሰነው በልጆቻችን ነው። አባቶቻችንማ ፖለቲካን በቅጡ አልተለማመዱም። ሀገርኛ ሐሳብ አላፈለቁም። በተዋሱት ሐሳብ ሲጨቃጨቁ ሲጋደሉ የኖሩ ስለሆነ አሁንም ያን ማስቀጠል ይፈልጋሉ። በኦሮሚያ ግጭት አለ፣ በአማራ ግጭት አለ፣ በትግራይ ግጭት አለ፣ በተለያዩ ግጭት አለ። የዚህ ግጭት ጠንሳሽ ጨማቂዎች ትናንትና ፖለቲካ ሲያንቡ ጨርቁ የነበሩ ሰዎች ናቸው። አዲሱ ትውልድ የሚፈልገው ልማት ነው፣ ብልጽግና ነው። ልጆቻችን እያሰብን ለፍሬ ለውጤት እንትጋ። ለመላው የኢትዮጵያ ሕዝብ ዛሬም እንደ ትናንቱ ብልጽግና ለሰላም፣ ለልማት፣ ለአንድነት እጁ የተዘረጋ ነው። በዚህ ጉባኤ ብልጽግና ለመላው የኢትዮጵያ ሕዝብ ማስተላለፍ የሚፈልገው መልእክት ግጭት በቃን፣ እንሰልጥን፣ እንነጋገር፣ በስልሳዎቹ የታጠቃችሁትን ክላሽ አውርዱ፣
ይብቃንና በሰላማዊ መንገድ በዲሞክራሲያዊ መንገድ ኢትዮጵያን ለማበልጸግ በጋራ እንስራ። በእኛ በኩል በሰላም በድርድር በውይይትና በሐሳብ ለሚደረግ የፖለቲካ ትግል ብልጽግና ግማሽ መንገድ የመሄድ ልምምድ ባለፈው አሳይቷል። አሁንም አጠናክሮ ይቀጥላል። ሰላም፣ ልማት፣ አንድነት ነው ዋናው አጀንዳችን። ክቡራትና ክቡራን፣ ብልጽግና በመጀመሪያው የመነሳት ምዕራፍ በገፍ ስላስገባ፣ በገፍ ስለፈታ፣ በገፍ ስላቀፈ ብዙ ፈተና ገጥመውት ነበር። ያ ግን ነበር ነው። አሁን ፈተናዎችን ጨፍልቆ ለማለፍ የሚያስችል ብቃት ብልጽግና ፈጥሯል። ከፊታችን ምንም አይነት ፈተና የለም ልላችሁ አልችልም። ከቀኝ ከግራ በርካታ ፈተናዎች ይደቀኑብናል። እንደ ትናንትናው ጨክነን አሸንፈን ለኢትዮጵያ ብልጽግና መሰረት እንጥላለን። የጀመርነውን እንጨርሳለን። የኢትዮጵያን አንድነት፣ የኢትዮጵያን ልማት እናረጋግጣለን። ከዚያ ውጭ ያሉ ሐሳቦች በሰላማዊ መንገድ እንዲከወኑ ብልጽግና እንደ ፓርቲ የሚቻለውን ሁሉ ያደርጋል። የኛ ተገን፣ የኛ ጋሻ፣ የኛ መከታ ሰፊው የኢትዮጵያ ሕዝብ ነውና የኢትዮጵያ ሕዝብን በመያዝ ለልጆቻችን ምንዳ፣ ለልጆቻችን የብልጽግና መሰረት፣ የሰላም ተምሳሌት የሆነች ያበበች ኢትዮጵያን ለመተው ተግተን እንሰራለን። በመጨረሻም ሁለተኛው የፓርቲያችን ጉባኤ በተሳካ ሁኔታ እንዲዘጋጅ ልዩ ልዩ ሚና የነበራችሁ ግለሰቦች፣ አመራሮች ለነበራችሁ ተሳትፎ ከፍተኛ ምስጋና እያቀረብኩ፣ በተለየ ግን ቅድም በአርት መልክ የቀረበው መላው የብልጽግናን የውይይት ሰነድ በቲያትር መልክ የገለጠ ስለሆነ እነዚያን ወጣቶች በከፍተኛ ሁኔታ ማመስገን እፈልጋለሁ። ውይይታችን ሰላማዊ፣ ብልጽግናን የሚሻ የሚሰባሰብ፣ የሚደመር ኢትዮጵያን ወደፊት የሚወስድ በጋራ በተባበረ ድምፅ ለሚቀጥለው ምዕራፍ የምነሳበት እንደሚሆን ያለኝን ሙሉ እምነት እየገለጽኩ ኢትዮጵያ በልጆቿ ጥረት፣ በብልጽግና ጥረት ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።